ምን የሚል ነው? ፊትነቱል ወሃቢያ የሚል ኪታብ አዘጋጅተዋል። በዛ ኪታብ ውስጥ ምን ይላሉ እነዚህ ሼኽ? ወለማ ደኸሉ ጧኢፍ በገቡ ጊዜ ያኒ ሙሐመድ ብን አብዱል ወሃብ ማለት ነው። ቀተሉ ናስ ቀትለን አመን ሙሉ አዳራሽ ሆነ ግድያን ፈጸሙ ይላሉ። ወስተውዓቡ ከቢረ ወሰጊር ትንሽም ትልቅም እያሉ አለዩም። አመን ነው ድር እያዳረሱ ነበር የገደሉት አሉ። ወልማእሙር ወልአሚር ወሸሪፍ ወልወዲዕ አዛዥ ታዛዥ የተላቀ ያልተላቀ አላሉም አሉ። ሲገሉ አምነው ሁሉንም እያዳረሰ ነው። ለምን ሲባል የነሱን አስተምህሮት ስላልተቀበሉ ነበረ። የሙሐመድ ብን አብዱል ወሃብን አስተምህሮት እና እሱን አልታዘዝም ስላሉ ጧኢፍ ገብተው ያኒ ሳውዲ አረቢያ ማለት ነው ሲጀምሩ ሁሉንም የሳውዲ ህዝብ በዛ ጧኢፍ ላይ አካባቢ ሰዎችን ገለው ነበረ አሉ። እነዚህ የሚናገሩ ሰዎች የሙፍቲ የመካ ሙፍቲ ነበሩ፣ አሰጋጅ ማለት ነው። ታላቅ ሼኽ ነበሩ። ምን ይላሉ? አላበቃም ንግግራቸው እንደዚህ ብሎ ወሷሩ ሆኑ አሉ አረጉ የذبحون على صدر الام الطفله الرضيع የጡት የምጠባል ልጅ ሳይቀር ይገሉ ነበር ይላሉ። ወሷሩ ያረጉ ነበር يصعدون الى البيوت يخرجون من توار فيها فيقتلونهم እቤት እየገቡ እቤት ያለውን خلق ያኒ ሰው ማለት ነው ይገሉ ነበር። ፈወጀዱ ጀማዓተን ተሰባስበው ሲያገኙ አሉ ተዳረሱን ቁርአን እየቀሩ ተሰባስበው ሲያገኙ ወይቅቱሉን ይገሏቸው ነበር አሉ። ፈቀተሉሁም ይገሏቸዋል። አን አኺሪም እያንዳንዳቸውን ቀስ ቀስ እያሉ እዛው ይገሏቸው ነበረ። ወኸረጁ ወጡ ኸረጁ ኢለል ሐዋኒቲ ወልመሳጂዲ ወደ መስጂድና ወደ ስራ ቦታ እየሄዱ ምን ያደርጉ ነበር? ወቀተሉ ይገሉ ነበር። መን ፊሃ እዛው መስጂድ ውስጥና ስራ ቦታ ውስጥ ያለን ሰውዬ ይገሉ ነበር። ወይቅቱሉን الرجل في المسجد መስጂድ ያለን ሰው ይገሉ ነበር። ወهو راكع او ساجد ሱጁድ እያረገም ሩኩዕ አርጎም ካገኙ ይገሉ ነበር አሉ። حتى افنوا هؤلاء المخلوقات እነዛ ሰዎች እስከሚያልቁ ድረስ ሱብሃንአላህ አገሩ ነበር የገደሉት። የመጀመሪያቸውን ስራ ሲጀምሩ ማለት ነው የወሃቢይነት አስተምሮ ሲጀምሩ ነው ይሄ ሁላ። ከዛ ምን ያሉ እነዚህ ሼኽ ፈወይሉን ለሁም ሚን ጀባሪ ሰማዋት የሰማይ ጌታ ቁጣ የደረሰባቸው ወየውላቸው ይላሉ። ሱብሃንአላህ እንደዚህ ያደረጉ ነበር። የወሃቢይነትን አስተምሮት የወሃቢዝምን አስተምሮት ያስፋፉት ሰዎችን በመግደል ነበር። አሁን ስለገደሉ ብቻ ልንደናገር አይገባም።